ሰላም ቤተሰብ እንዴት ናችሁ? ዛሬ አዲስ ቪዲዮ ይዤ መጥቻለሁ። ዛሬ ይዤላችሁ የመጣሁት ስለ ሺሻ ነው። ሺሻ ማጨስ ለሰውነታችን ጥቅም ነው ወይ ጉዳት ነው የሚያመዝነው የሚለውን ነገር እናያለን። ምን ጥቅም አለው ወይ ምንድነው ጉዳቱስ የሚለውን እናያለን። ወደ ጉዳይ ከመግባት በፊት ቻናልን ላይክ፣ ሰብስክራይብ እንድታደርጉ በትህትና እየጠየቅኳችሁ። ይህም ቪዲዮ የቀረጽኩት መንገዱን ያገኘሁትን ነገር እየቀረጽኩ ድምጽ ሳስገባ ቪዲዮም ድምጽ ብቻ እንዳትሰሙ፣ የተለያዩ ቦታዎችን መንገድ ላይ ስንሄድ አካባቢ ላይ የማገኘው ነገር ቀርጬ አንድ ላይ ነው ማስተላልፈውና ቪዲዮውን እያያችሁ የማስተላልፈው መልእክት ትሰማላችሁ ማለት ነው። ሺሻ ማጨስ የሚያስከትላቸውን የጤና ጉዳቶችን አብረን እናያለን። ጊዜያዊ ጉዳቶችና ለዘላቂ በሰውነታችን ውስጥ የሚፈጥረው ዛሬ ስንጠቀም ባይከሰት እንኳን በሰውነታችን ውስጥ ስር ሰዶ የሚቀመጡ ችግሮችን አብረን የምንመለከተው ይሆናል። ብዙ ሰዎች ሺሻ ከጓደኞቻቸው ጋር ለመዝናናት ወይም አስደሳችና ምንም ጉዳት የሌለው አድርጎ ልክ ወጣ ብሎ ልክ ጫት ቤት እንደሚሄድ ወይም የተለያዩ ሰዎች ልክ እንደ ስፖርት ቤት እንደሚሄድ እንደ መዝናኛ አድርጎ የሚቆጥሩ ብዙ ልጆች አሉ። በተለይ ወጣቱ ክፍል እንደ አንድ ሙድ ነው የሚያዩት ማለት ነው ሺሻ ቤት መሄድ። አንዳንዶቹ ደግሞ አብረው እንደዛ ጓደኛ ጋር ሆኖም ሺሻ ቤት ማጨስ በተለይ ኢትዮጵያ ውስጥ ማለ፣ ግን በዚህ መካከለኛው ምስራቅ አረብ ሀገር ላይ ሺሻ በብዛት ህጋዊ ነው። እኛ ጋር እንኳን አደንዛዥ እጽ ተብሎ ይከለከላል፣ ግን እዚህ ሀገር ሌጋል ነው፣ ማንም አይከለክልም፣ የራሳቸው ባህል ነው። ስለዚህ ወጣቶች ደግሞ እኔን እንደ መዝናኛ ይጠቀሙታል ብዙ ወጣቶችና የሚያስከትሉ ጉዳት ምንድነው? ሺሻ ማጨስ አንድ አፈ ታሪክ አለ ስለ ሺሻ ሰዎች ሁሉ የሚያውቁት። ስለ ሺሻ የተለመደው አፈ ታሪኮች ጭሱ አይጎዳም፣ ጭሱ በውሃ ውስጥ አልፎ ሲንስብ በውሃ ውስጥ አልፎ ስለሚመጣ ደህንነቱ የተጠበቀ ነው ብሎ ያምናሉ። ያ ግን ከእውነት የራቀ ውሸት ነው። ጭሱ በጣም ከባድ። አንድ ጊዜ ሺሻ አንድ ታሪክ ወይም አንድ ጊዜ ሺሻ ሲያጨስ ሰው አንድ ሰዓት ያክል ያጨሳልና ብዙ ሲጋሮችን ከማጨስ የበለጠ ጭስ ለጭስ የመጋለጥ እድል አለው። ሺሻ ቤት ያው ታውቃላችሁ እንዳለ ቤቱ በጭስ እስክታፈን ድረስ ነው ጭሱ ያለውና ከባድ ብረቶችን ወይም መርዛማ ንጥረ ነገሮችን አያጣራም። ውሃው ጭሱን ሊያጣራ ይችላል ወይ ጭሱ በውሃ ውስጥ አልፎ ይምጣ እንጂ ውሃው ብረት ነክ ነገሮች ወይም መርዛማ ነገሮች በውሃ ውስጥ የሚያልፉትን የማጣራት አቅም አለው ማለት የተሳሳተ አመለካከት ነው። ውሃ መርዛማ ነገሮችን የማጣራት አቅም የለው። ከሰል ማቀጣጠል ወይም የከሰል ጭስ አሁንም ቢሆን ካንሰርን የሚያስመጡ ልክ እንደ ከሰል እንደ ማቀጣጠል ነው። ሺሻ ሲያጨስ ሰው የሚታፈንበት ጭሱ በጣም ካርቦን ሞኖክሳይድ የበዛበት ጭስ ነው። ከሺሻ የሚገኘው ጭስ ማለት ነው። ሺሻ ስንስብ የምንስበው ጭስ አንድ ቡሬ ሺሻ ማጨስ ጥቂት ሲጋራዎችን እንደ ማጨስ ነው ብሎ ይገምታሉ ሰዎች። ጥቂት ሲጋራዎችን እንደ ማጨስ ነው፣ ምንም ብዙ የለም፣ የተለመደው ነው። ለአንድ ሰዓት ያህል ሺሻ ማጨስ ከአንድ ሲጋራ ከሚወጣው ጭስ እስከ 100 ወይም ከ200 እጥፍ በላይ ይበልጣል። ሺሻ ማጨስ የሚያስከትላቸው አደገኛ የጤና እክሎች በጣም ከፍተኛ ናቸው። የአጭር ጊዜ ጉዳቶች አሉ፣ የረጅም ጊዜ ጉዳቶች ናቸው። ከነዛ ውስጥ የአጭር ጊዜ ጉዳት ብለን የምናስበው በካርቦን ሞኖክሳይድ መመረዝ የአጭር ጊዜ ጉዳት፣ ከሰል ማቀጣጠል ከፍተኛ መጠን ያለው ካርቦን ሞኖክሳይድ ያመነጫል ሺሻ ማለት ነው። ይህን ማዞር ራስ ምታትን አልፎ ተርፎም ራስን መሳትን ያስከትላል። አንዳንድ ሰው ሺሻ ቤት ሄዶ እኔ አጋጥሞኝ ያውቃል። ጓደኛዬ ጋር አንድ ጊዜ ሳላውቅ ሺሻ ቤት ይዞኝ ሄደና እሱ አያጨሳል። እኔ አጠገቡ ዝም ብዬ ለስላሳ ይዤ ቁጭ ብዬ አዞረኝና እሱ እስከሚጨርስ ውጪ ወጥቼ ነው የቆየሁትና
በጣም የማዞር አቅም አለው፣ የማቅለሽለሽ አቅም አለው። ይባስ ካለ ደግሞ ወደ ላይ የማለት የማስታወክ ሁሉ አቅም አለው። የልብ ምትና የደም ግፊትን የመጨመር አቅም አለው። የልብ ምት በጣም ይጨምራል። ራስን ፔንት እስከ መስራት ድረስ ያደርሳል። በሺሻ ውስጥ ያለው ኒኮቲን የሚባለው ጊዜያዊ የልብ ምትና የደም ግፊት መጨመርን ያስከትላል። ኒኮቲን ከባድ ነገር ነው እና ለጊዜው የልብ ምትን ይጨምራል፣ የደም ግፊትን ይጨምራል። ከዛም አልፎ ተርፎ የፈሳሽ እጥረት በሰውነት ውስጥ የፈሳሽ እጥረት፣ የአፍ መድረቅ ለረጅም ጊዜ ሺሻ ካጨሱ በኋላ የፈሳሽ እጥረት እና የአፍ መድረቅ የማጋጠም ሁኔታ ሊያስከትል ይችላል። የማቅለሽለሽም እንደዚህ የጭንቅላት መቅለል ልክ ጭንቅላት መቅለል ማለት ነው። በቃ እንደ ልክ አንዳንድ ጊዜ ራሳችን ሲያመን ከባድ የሆነ የራስ ምታት ሲያመን ጭንቅላታችን ይቀላል። እንደ ጭንቅላት መቅለል በተለይ ለመጀመሪያ ጊዜ የሚያጨሱ ሰዎች ማቅለሽለሽና የጭንቅላት መቅለል ያጋጥማቸዋል። የረጅም ጊዜ የጤና ጉዳቶችም ደግሞ ከዛም የባሱ ናቸው። በጣም የሳምባና የመተንፈሻ አካላት ችግሮችን ያመጣል። የረጅም ጊዜ ጉዳት እንዳጨስን የማይከሰቱ ነገር ግን ቆይቶ በሰውነታችን ውስጥ የሚከሰቱ አሁን ስናጨስ ምንም የማይመስሉን ግን ቆይቶ የሚከሰቱብን ስር የሰደደ ብሮንካይት ማለት የሳምባ ችግር ነው። ብሮንካይት ማለት ሳምባ ውስጥ የደም ቧንቧዎች ትንሽና ትልቅ የደም ቧንቧዎች በሳምባ ውስጥ እስከ ጎሮሮ ድረስ የአየር መተላለፊያዎች የመጥበብ ወይ የመዘጋት ሁኔታዎች በአጠቃላይ ከሳምባ ጋር የተያያዘ እንደገና ተግባሩ መቀነስ፣ የሳምባ ተግባር መቀነስ፣ የሳምባ የመጠቃት እድል ይጨምራል። የልብ ህመምን ለረጅም ጊዜ መጠቀም የልብ ድካምና የስትሮክ አደጋን ከፍ ያደርጋል። የካንሰር በሽታ ተጋላጭነት ይጨምራል። የሳምባ ካንሰር ከካንሰሮች የተለያየ ካንሰር አለ፣ ግን ከዛ ውስጥ የሳምባ ካንሰር ምክንያቱም ጭሱ እዛ ውስጥ በተነፈስን ቁጥር ወይ ጭሱን ስበን በምናወጣበት ጊዜ ቀጥታ ከሳምባችን ጋር ነው ግንኙነቱና እየቆየ በሄደ ቁጥር የሳምባ ካንሰር ይሄ አሁን ሲነግራችሁ የሚያጨሰው ሰው ሁሉ ጤናማ ሊመስላችሁ ይችላል ወይ ይሄ ወሬ ውሸት ሊመስላችሁ ይችላል። በጣም ብዙ ሰው በሽተኛ ሆኖ እያለ ነው የሚያጨሰው። በሽተኛ ሆኖ በሽታውንም ይዞ ጭሱንም ያጨሳል። ጉዳቱን ከቁብ ሳይቆጥር ማለት ነው። የአፍ ካንሰር ያስይዛል። የአፍ ካንሰር፣ የሲጋራ የሺሻ ጭስ የአፍ ካንሰርን፣ የጎሮሮና የሆድ ካንሰርን አጠቃላይ ለካንሰር በሽታ ተጋላጭነት በጣም ይጨምራል ማለት። ተላላፊ በሽታዎች ለምሳሌ አፍ ላይ ይዞ የሚስቡባት ዕቃ መጋራት፣ ይሄን አሁን እንኳን እየቀየሩ ነው፣ ከሰው እየቀየሩ ነው የሚሰጡ ሺሻ ቤቶች። ኮቪድ-19ን ለተለያየ ለቲቪ በሽታ ሊያጋልጥ ይችላል። ልክ እንደ ማንኛውም ሱስ ሲጋራ ማጨስ ሱስ እንደሚሆን፣ ሌላ ነገሮች ሱስ እንደሚሆኑ ሺሻም ሱስ ይሆናል። ከባድ ሱስ ያስይዛል። ከዛም የተነሳ አንድ የጀመረ ሰው ለመተው በጣም ጊዜ ይፈጅበታል። ስለዚህ ጥንቃቄ እንድናደርግ ነው ማለት ነው። የተሳሳቱ አመለካከቶችን አለመስማት ነው። ሺሻና ሲጋራ የበለጠ ደህንነቱ የተጠበቀ ወይም አስተማማኝ ነው ብሎ የሚያስቡ ሰዎች አሉ። ሲጋራ ላይ አለ፣ ሺሻ ላይ ስለ አላቅም እንጂ ሲጋራ ላይ the cause of ካንሰር ይላል። የካንሰር በሽታ መነሻ ነው። አውቃችሁ ሙቱ ማለት ነው። አውቃችሁ አጭሱ ማለት ነው። ያጨሰ ሁሉ ካንሰር ይያዛል ማለት አይደለም፣ ግን ተጋላጭነቱ የሰፋ ነው የሚሆነው። ስለዚህ በጣም ጥንቃቄ ነው። ለረጅም ጊዜ ሰውነታችን ውስጥ ቆይቶ በሂደት የሚያሙን በሽታዎች ለዛ ሁሉ ተጋላጭነት ከፍተኛ ነው ማለት ነው። ውሃ ሁሉንም መርዛማ ንጥረ ነገሮችን አያጣራ። በውሃ ውስጥ ጭሱ አልፎ ስለሚመጣ ብለው የሚገምቱት ውሃ ሁሉንም ንጥረ ነገር ወይም መርዛማ ነገሮችን የማጣራት አቅም የለውም። ውሃ እንደ ታሪክ ከባድ ብረቶችን አያጣራም። ሄርባል ሺሻ ደህንነቱ የተጠበቀ ነው። እሱ የሚያጨሱ ሰዎች ራሳቸውን ለማታለል የሚናገሩት ነው እንጂ ትንባሆ ያልሆነ ከትንባሆ ያልተሰራ ሺሻ እንኳን
ከሰል መርዛማ ንጥረ ነገሮች ያመነጫል። ከትንባሆ ያልተሰራ እንኳን በጣም ከባድ እንደሆነ እንድትረዱ ነው የሚፈልገው። ሺሻ ማጨስ ከሲጋራ የበለጠ አስተማማኝ አማራጭ አይደለም። ቤተሰብ እንደነገርኳችሁ በጣም ከባድ ኒኮቲን የሚባል ንጥረ ነገር የያዘ ነው ሺሻ። ከማንኛውም ጎጂ ከሆኑ ነገሮች የራሳችንን እንድንጠብቅና እንድንጠነቀቅ ዛሬ ስንጠቀም ምንም የማይመስሉ ነገሮች እድሜያችን እየጨመረ በሄደ ቁጥር የሆነ በሽታ በሚከሰትበት ሰዓት ያንን ታኮ አድርጎ ጤንነታችንን የሚጎዱ በተለይ የህይወት እስትንፋስ ጋር የተያያዘ ከሳምባ ጋር የተያያዘ በጣም አስጊ የሆነ በሽታ የማስያዝ ካንሰሮችን የማስያዝ እድል አለው ሺሻና ይህን ይላችኋለሁ። በሚቀጥለው በሌላ ነገር እስከምንገናኝ ድረስ በሌላ ቪዲዮ መልካም እመኝላችኋለሁ።